ሰላም ዌልካም ቱ ዘ ቻናል። ቱዴይ የምናየው ቤዚክ ቦዲ ብሎክ ሲሆን ቤዚክ ቦዲ ብሎክ ከምንለው ከሂፓችን ወይም ላይ ከምንለው ሜጀርመንት ጀምሮ ወደ ላይ ያለውን የምንሰራው ሲሆን ይህ ሜጀርመንት በመጠቀም ዊ ካን ዱ ድረስ፣ ጃኬት፣ ኮት የተለያዩ አልተሬሽኖችን መስራት እንችላለን። ስለዚህ ኪፕ ኦን ዋቺንግ ስቴፕ ባይ ስቴፕ ቱቶሪያል። አም ኤክሳይትድ ሶ ሌትስ ጌት ኢንቱ ኢት። በመጀመሪያ የምንጠቀማቸው ቱሎች ማስመሪያ እንጠቀማለን። either you can use the curve one ወይም ደግሞ the straight one። ማርከር ይኖረናል ወይም ስራስ መጠቀም ትችላላችሁ። መቀስ፣ ሜትር እና ላጲስ። እነዚህ ቱሎች ካለን we can get started። our pattern ከየት ነው የመጣው የሚለውን ብናይ ጥሩ ነው። በኋላ በስታችንን ለራስ ስናካፍል ወይም ዌስታችንን እንደዚህ አይነት ነገሮችን ስንሰራ it will be easier መጀመሪያ ከየት እንደመጣ ብናይ። እዚህ ጋር እንደምታዩት የተዘበዚክ ቲሸርት ማንኛችንም ሊኖረን የሚችል አይነት ቲሸርት ነው። ከዛ ይሄንን ፓተርን ስናወጣለት እና የምናወጣው the 1/4 1/4 ነው። የሙሉ ልብሱን 1/4 ነው የምናወጣው። መጨረሻ ላይ ሰርተን የምናገኘው ፓተርን እንደዚህ አይነት ፓተርን ነው የሚሆነው ማለት ነው። ስለዚህ our neck ይኖረናል፣ ሾልደራችን አለ፣ አርም ሆል የምንለው አለ፣ ወገባችን አለ፣ ፊኒሽድ ሊንክስ አለ። ስለዚህ በመጨረሻ ላይ ፓተርናችን ሰርተን ስንጨርስ እንደዚህ አይነት ቅርጽ ያለው ነገር ነው የምንጠብቀው። ሜዠርመንት ወይም ልኬት በምንወስድበት ጊዜ ሜክ ሹር ሜትሩ በጣም ሉዝ እንዳልሆነ ወይም በጣም እንዳልጠበቀ አራውንድ ሊንክ ካለ። ከዛ ባክ ሾልደር ይሄን የምትወስዱት ከባክ ወይም ከጀርባችሁ ነው። አርሞር ሰርከምፈረንስ በስት አለ። ዌስታችን እንወስዳለን። ዌስታችን ከሰውነታችን በጣም ጠባቡ የምንለውን ልኬት መሆን አለበት። ከዛ ሂፕ ደግሞ ከወገባችሁ በታች ላለው ሰውነታችሁ ሰፊ የምትሉትን ፓርት። ከሾልደር ቱ በስት አለ። ቅድም በስታችሁን የወሰዳችሁበትን ሾልደር ቱ ዌስት፣ ቅድም ዌስት ሜዠርመንት የወሰዳችሁበት እና ሾልደር ቱ ሂፕ፣ ቅድም ሂፕ የወሰዳችሁበትን ላይን ማለት ነው። በመጨረሻ በስት ቱ በስት እንወስዳለን። ይህም ዳርት ለመስራት የሚያገለግለን ነው። ፓተርናችን መስራት ስንጀምር በመጀመሪያ ከኔክ ወይም ከአንገት ሜዠርመንት ነው የምንጀምረው። አንገት ሜዠርመንታችንን ለ5 ወይም አራውንድ ኔካችንን ለ5 እናካፍላለን። ማይን ወስ 35 ስለዚህ ለ5 ታካፍሉት 7 ይሆናል ማለት ነው። ወደ ታች ያለው ሜዠርመንት ደግሞ ለማግኘት አራውንድ ኔክን ለ5 ካካፈልን ወዲያ 1 እንጨምርበታለን። ስለዚህ 8 ይመጣል ማለት ነው። ስለዚህ እነዚህን ሁለት ሜዠርመንቶች ሬክታንግል ነው የምንሰራበት። ፎርሚ 7 በ8 የሆነ ሬክታንግል መስራት ማለት ነው። ከዛ ግን አወር ኔክ ከርቭ ስለሆነ ስናት ሬክታንግል፣ ስለዚህ በከርቭ ማስመሪያችን ከርቭ እንሰራበታለን። በቀጣይነት ሾልደር ወይም ትከሻ የሚለው ነው የምንሰራው። ፎር አውር ሾልደር ቅድም የወሰነው ባክ ሾልደርን ለሁለት እናካፍለዋለን። ማይን ወዝ 34 ለሁለት ሲካፈል 17 ማለት ነው። ከዛ ግን አውር ሾልደር ስትሬት ላይን አይደለም ከኔካችን፣ ስለዚህ የሆነ ያክል ሴንቲሜትር ወደታች መውረድ ይኖርብናል ማለት ነው ስላንት ለማድረግ። ይህንንም በስታችሁን ለ24 ስታካፍሉት የሚመጣ ነው። ሞስትሊ ከ3 እስከ 4 ወይም 4.5 ድረስ ሬንጅ የሚያደርግ ነምበር ነው የሚመጣው። ስለዚህ አውር ኔክ ኤጅን ከሾልደራችን ስላንት ከወረንበት ጋር እናገናኘዋለን ማለት ነው። ስላንት የሆነ ላይን እናገኛለን ማለት ነው። በመቀጠል የምንሰራው አርምሆል ነው። እዚህ አርምሆላችንን ስንሰራ ሾልደራችን ቅድም ካቆመበት ላይን ወደ ታች አርምሆላችንን ለሁለት አርምሆል ሰርከምፈረንስ ቅድም ሜዠር ያደረግነው ለሁለት አካፍለን የምናመጣውን ፖይንት እናደርጋለን። ፎር ሚ አርምሆል ሰርከምፈረንስ ዌይስ 36 ስለዚህ ለሁለት ሲካፈል 18 ይሆናል ማለት ነው። ከዛ ይሄኛው ስትሬት ላይን እንድናሰምር ከዛኛው የወረድ ነው በዚህኛውም ሳይድ እንወርዳለን ማለት ነው። ከዛ ሁለቱም መስመሮች ስትሬት ላይን አድርገን እንድናሰምር ነው።
ይሄኛው በስት ላይናችን ይሆናል ማለት ነው። እዚህ ጋር ስትሬት ላይን ለማስመር ነው። እዛ ጋር የወጣነውን ያክል ሜዠርመንት እዚህ ጋር ማግኝተን አርምሆላችን የተንጋደደ እንዳይሆን ስትሬት ላይን እንዲሆን ነው። ስለዚህ ከሴንተር ፍሮንታችን 17 እንደወጣን ሾልደራችንን ፖይንቱን እስከማግኘት ድረስ ከዚህኛውም 17 መውጣት ማለት ነው። ያኔ ስትሬት ላይን ይሆናል። ይሄኛው አርምሆል ላይናችን ይሆናል ማለት ነው። በአርምሆል ላይናችንን ለሁለት እናካፍላለን ወይም ሚድ ፖይንት እንፈልግለታለን። ይህም ከርቡን ለመስራት እንዲያገለግለን ነው። ከዛ ሚድ ፖይንት 1.5 ሴንቲሜትር ወደ ውጭ እንወጣለን። ላይ የነበረውን የሾልደራችንን ቲፕ 1.5 የወጣናትን ሚድ ፖይንት እና በስት ላይናችንን ኮኔክት እናደርጋለን። በስታችንን ለአራት እናካፍላለን። ማይ በስት ወስ 72 እሱ ለአራት ሲካፈል 18 ይመጣል ማለት ነው። ነገር ግን ፎር ሙቭመንት እና ዴይሊ አክቲቪቲስ 1 ሴንቲሜትር ኤዝ እንጨምርበታለን። ኤን ከቢ ቢን ከሲ ደግሞ በከርቭ ላይ እናገናኛለን። ሲጀምሩ ከቀለላችሁ ኢደር ከኤ ወደ ቢ ወይም ከቢ ወደ ሲ ሊሆን ይችላል። እነዚህን ኮኔክት ማድረግ ነው። ስለዚህ ይሄ አርምሆላችን ነው ማለት ነው። በቀጣይነት ዌስትና ሂፕን እንሰራለን። ዌስትና ሂፓችንን ለማስቀመጥ የቱ ጋር እንደሆነ ከሾልደር እስከ ዌስት ወይም ከሾልደር እስከ ሂፕ ያለው ሜዠርመንት ማስቀመጥ ይኖርብናል። ቨርቲካል ሜዠርመንት የምንላቸው ሾልደር ቱ ዌስት የኔ 38 ነበር። 38 ማርክ እያረኩ ነው። ከሾልደሬ እስከ ሂፔ ደግሞ 54 ሴንቲሜትር ነበር። ማስመሪያው እስከ 50 ድረስ ስለሆነ 50ን ካሳመርኩ በኋላ 4 ሴንቲሜትር እየጨመርኩ ነው። ከዛ በመቀጠል ዌስታችንን እናሰምራለን ማለት ነው። እዚህ ጋር 2 ፖይንት ያረኳቸውን ስትሬት ላይ ማድረግ ነው። ዌስት በሚደረግበት ጊዜ ቶቢ ዌስት ሜዠርመንታችን ሲካፈል 4 ሲደመር ዳርት እናደርጋለን። ዳርቱ 3 ሴንቲሜትር ነው። ሂፓችሁ ላይም እንደዚሁ ሂፕ ሜዠር ያደረጋችሁትን ሲካፈል 4። እዚህ ጋር ምንም አይነት ዳርት ወይም ጭማሪ ያስፈልገው ትክክለኛ ሜዠርመንቱ። በመቀጠል ሲን ወይም ደግሞ አርምሆል ያለቀበትን ከዌስታችን ጋር እናገናኛለን። ዌስታችንን ደግሞ ከሂፑ ጋር እናገናኛለን ማለት ነው። እዚህ መሀል ላይ ያለው ላይን የወገብ ላይናችን ወይም ዌስት ላይን ይሆናል። እታችኛው ሂፕ ላይን፣ ይሄኛው ደግሞ በስት ይሆናል። በመቀጠል ዳርታችንን እናወጣለን። ዳርት ስንሰራ በስቱ በስት የወሰነውን ለሁለት እናካፍላለን። የኔ 16 ነበር፣ ስለዚህ 8 ይሆናል ማለት ነው። ከቀጥታ መስመር ለማስመር ሂፕ ላይናችሁ ላይም በስት ላይናችሁም ላይም ያንን በስቱ በስት ሲካፈል ለሁለት የመጣውን ማርክ አርጉትና ቀጥታ መስመር እናሰምራለን። ይህ የዳርት ሴንተር ላይናችን ይሆናል ማለት ነው። ዳርታችን የሰጠነው ዌስት ላይ ነው። ስለዚህ ዳርታችን የሚቀመጠው ዌስት ላይ ነው ማለት ነው። ዳርት 3 ሴንቲሜትር ሰጥተን ነበር። ስለዚህ ለሁለት አካፍሉትና በቀኝ በኩል 1.5 በግራ በኩል ደግሞ 1.5። ከዛ የፓችን ዴፊኒሽ ሊንግ ስለያዝ ነው 3 ሴንቲሜትር ወደ ላይ እንወጣበትና እሱን ከዳርታችን ሌግ ከሚባሉት ጋር እናገናኛቸዋለን። ከዌስት ምን ያህል ሊንግዝ ነው ዳርቱ ወደ ላይ የሚወጣው የሚለውን ለማግኘት ቀደም ሾልደር ቱ በስት የሚል ሜዠርመንት ወስደናል። ሾልደር ቱ በስት የወሰነው ማርክ እናደርጋለን። ዳርቱ መጀመር ያለበት
ሾልደር ቱ በስት ያገኘንበት ፖይንት ላይ ነው። የኔ 23 ስለነበር 23 ማርክ አደርጋለሁ። ዳርታችን ሲያልቅ ዳይመንድ የመሰለ ቅርጽ ነው የሚኖረው። በመቀጠል ባካችን እንሰራለን። አሁን የሰራነው ፍሮንታችን ነበር። ባኩ ላይ ከፍሮንቱ ትንሽ አልተሬሽን ነው የሚኖሩት። ስለዚህ ከፍሮንት ከሰራነው ፓተርናችሁ የሆነ አክል ሴንቲሜትር ስጡትና በዛኛው ሳይድ በኩል ታሰምራላችሁ እንደማደርገው። ፍሮንታችን ላይ እንዳደረግነው ከኔክ እንጀምራለን። our neck circumference ወይም ደግሞ around neckን ለ5 35 የነበረው ለኔ ለ5 ሲካፈል 7 ማለት ነው። ከዛ ግን የባክ ኔካችን እንደ ፍሮንቱ ወረድ ማለት ስለሌለበት 2 ሴንቲሜትር ብቻ ነው የምንወርደው። ስለዚህ 7 በ2 የሆነ ሬክታንግል እንሰራለን። በመቀጠል ሾልደራችንን እናሰምራለን። ባክ ሾልደር ሲካፈል ለ2 34 የነበረው 17። ከዛ ግን ቀደም ፍሮንት ላይ እንዳለው ስላንት መሆን ስላለበት በስታችን ሲካፈል ለ24 ያገኘነውን ሴንቲሜትር እንወርዳለን ማለት ነው ወደታች። ሁለቱም ፖይንት ኮኔክት እናደርጋለን። የአንገታችንን ኤጅ እና ስላንት የሆነውን የሾልደራችንን ቲፕ አርሞላችንን እንሰራለን። አርሞል ላይናችን ከሾልደር ቲፑ አርሞል ሰርከምፈረንስ ሲካፈል ለ2 ነው። አሁን እያሰመርኩ ያለሁት በስት ላይኑ ነው። በስታችን ሲካፈል ለ4 ሲደመር 1 ሴንቲሜትር ኢዝ የምንለው ማለት ነው። እዚህ ጋር ቅድም እንዳደረግነው አርሞል ላይናችን እናሰምራለን። ሲ ፖይንታችን እናገኛለን። የበስታችን ቢ ሃፍ ላይኗን እናገኛለን። የአርሞል ላይኑ ሃፉ 1.5 ወደ ውስጥ እንገባለን። ከዛ ኤን ከቢ ቢን ደግሞ ከሲ ጋር ኮኔክት እናደርጋለን። በመቀጠል ዌስት እና ሂፕ ላይናችን ነው የምናስቀምጠው። ስለዚህ ሾልደር ቱ ዌስት እና ሾልደር ቱ ሂፓችንን ማርክ እናደርጋለን። ይሄ ዌስት ላይናችን ይሆናል ማለት ነው። ዌስት ላይናችን ቅድም እንዳደረግነው ዌስት ሲካፈል ለ4 ሲደመር 3 ሴንቲሜትር። ይሄኛው ደግሞ ሂፕ ላይናችን ሂፕ ሲካፈል ለ4 ነው። ከዛ የአርምሆል ቲፑን ከዌስት ላይኑ ጋር በመቀጠል ደግሞ ከሂፕ ላይኑ ጋር ኮኔክት እናደርገዋለን። እዚህ ድረስ ከፍሮንቱ ጋር ተመሳሳይ ነው። አንገታችን ላይ 2 ሴንቲሜትር ከመውረዱ ውጪ ሌሎቹ ነገር ተመሳሳይ ናቸው። ዳርት ስንሰራ በስቱ በስ ሲካፈል ለ2 አድርገን እዚህ ጋር ግን 1 ሴንቲሜትር እንጨምርበታለን። ስለዚህ 16 የኔ ሲካፈል ለ2 8 ነበር። ሲደመር 1 9 ሴንቲሜትር ነው ማለት ነው። የባክ ዳርታችን የሚቀመጠው ከሴንተር ባኩ ላይ እልፍ ብሎ ነው ዳርታችን የሚቀመጠው። ቅድም እንዳደረግነው የሰጠነው 3 ሴንቲሜትር ስለሆነ 1.5 በቀኝ 1.5 በግራ አድርገን በሁለት አካፍለን እናስቀምጣለን። ከሂፓችን 3 ሴንቲሜትር ወደ ላይ እንወጣለን። እዚህ ጋር ቅድም እንዳደረግነው ኮኔክት ማድረግ ነው። ከሾልደራችን ግን ምን ያህል መውረድ አለበት የሚለውን ስንሰራ ሾልደር ቱ በስት የሚባል ስለሌለን በባካችን ከበስት ላይናችን 3 ሴንቲሜትር ነው የምንወርደው። እሱን ኮኔክት እናደርጋለን ከ1.5 ዳርታችን በቀኝና በግራ በኩል።
እዚህ ጋር ከርቭ ላይን እናደርጋለን። በባክም ሆነ በፍሮንት ሬክታንግል የሆነ አንገት ስለሌለ ከርቭ እናደርገዋለን። ስለዚህ ይሄ ባካችን ይሆናል። ፓተርናችን ላይ ኢንፎርሜሽን መጻፍ ይኖርብናል። በኋላ ላይ ነገር ሪዩዝ እያደረግነው ስለምንሄድ ምን እንደሆነ ማወቅ ስላለብን ይሄኛው ቤዚክ ቦዲ ነው፣ ባክ ነው፣ ያኛው ደግሞ ፍሮንት ነው ማለት ነው። ስለዚህ አር ፓተርን ፋይናል ሉኩ እንደዚህ ይሆናል። ይህን ግን ተጠቅመን እንዴት ነው ልብስ የምንሰራው የሚለውን ግን we will see በኔክስት ቪዲዮ። ሲቆረጥ እንደዚህ ይሆናል። ለመቆርጡት ጥግ ጥጉ ነው። ምንም አይነት የምንጨምረው ሴንቲሜትር የለም ቤዚክ ቦዲ ስለሆነ። ጥያቄ ካላችሁ ያልተረዳችሁት ነገር ካለ ወይም ግር ያላችሁ ነገር ካለ ኮሜንት ዳውን ብለው መመለስ ያሉብኝ ነገሮች I will answer. Thank you for watching.